ጆን ዳንኤል እንደዚህ ቢወርድ ኖሮ አይታሰርም ነበር። አልቦቦ ዋጀፋ ቢዲ ነቱ ሽን ይቅር ብየዋለሁ። ከወደቀበት ይነሳል። ኧረ ተውኝ። አውርጁ በእግሩ ይሄድ። እነል ከጎለመሰ ተሸክሞ መዞር ምን አለበት? የእነዚህን አንፍራንፍር ኮሜንቶች ቪዲዮ አሳይቻችሁ ልመለስ። የትም እንዳትሄዱ። ቆይ ግን ከዛ በፊት የምነግራችሁ አንድ ነገር አለ። እሱ ምንድነው? በዚህ ወር መጨረሻ ማለትም በፈረንጆቹ ጃንዋሪ 30 ላይ በእኛ ጥር 22 ማለት ነው ትልቅ የቀጠሮ ጌም አዘጋጅቻለሁ። እንደምታዩት ባነር አሰርቻለሁ ምናምን እና በዛ ቀን ሁላችሁም ጌሙ ላይ ተገኝታችሁ ከጎኔ መሆናችሁን እንድታሳዩኝ፣ እንድታበረታቱኝ፣ አብሮነታችሁን እንድታሳዩኝ እየጠየቅኳችሁ ነው። እናንተን ተማምኜ ነው ቀጠሮ ያዝኩት። እስካሁን በስራዎች የሳቃችሁ የተዝናናችሁ ሁሉ የዛ ቀን ከጎኔ ተገኝታችሁ ጌሙ ላይ እንድታበረታቱኝ እየጠየቅኳችሁ ነው። የዛ ቀን መቅረት በጭራሽ አይቻልም። መቅረት አይደለም መሞት አይቻልም። አስረግጬ ነው የምነግራችሁ። ሌላው ቲክቶክ ሊዘጋ ነው እየተባለ ስለሆነ ጃኮ የሚባለውን አካውንት ከፍቻለሁ። ያው ከላይ በምታዩት መልኩ 260 ምናምን ደርሻለሁ ፎሎወርስ ማለት ነው። እዛ እየገባችሁ ፎሎ አድርጉኝ። ከዚህ በኋላ እዚህ ቲክቶክ ላይ ቪዲዮ ላይኖር ይችላል። እዛ ጋር እንገናኛለን። አንጠፋፋም። ሳቃችንን እናስቀጥላለን። የትም እንዳትሄዱ ጋይስ። በመጨረሻው ዘመን ወንድም ወንድሙ ላይ ይነሳል ነበር የምናውቀው። አሁን ደግሞ ሰው ራሱ ላይ ተነስቷል። ፋስት መረጃዎች ጋር ያገኘሁት አንድ ዜና አለና እስቲ ዜናውን አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ይሄ ሰው እንግዲህ ፋስት መረጃ ላይ እንደወጣው ዜና ከሆነ ራሱን አግቶ ከቤተሰቦቹ ገንዘብ ጠይቆ ነበር ነው የተባለው። እና እንግዲህ ገንዘቡንም ሳያገኝ በፖሊስ ቁጥጥር ስር ውሏልና ይሄኔ ራሱ ለፖሊስ ጠቆመ ይሆናል። ከዛ ምን ራስን ሲያስቁ ማለት አስቡ። ራሱ ላይ ያደረሰው ጉዳት አለ። ፊቱ ግን ቤተሰቦቹን ብር ያላቸው አይመስልም። ወይስ 600 ብር ነው እንዴ ጠየቀ? ካላመጣችሁ እንገድለዋለንም ብሎ ይላል። አልቦቦ ዋጀፋ ቢዲ ነቱ መታሰሩ ነው የሚያስገው። ንቀው ሲተውት ራሱ የተመለሰ ይመስለኛል። ስንት ጠይቃለህ ለዚህ ፊት? God have mercy upon us. የሻይን ሰጣለን ግደለው ሲሉስ ነው የመጣው አሉ። ጋይስ ምን አለ በሉኝ። ይሄ ልጅ የሚያወራው ነገር የገባን ቀን ሀገራችን ኢትዮጵያ ባንዴ ነው ከሀያላን አንደበትን የማያውቅ ሰው አለ ብዬ አላስብም። እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። Why we came here don't like planet, a confused planet. My mind always ask me what I saw. That's because of I confused. I respond for my mind. It is looks like you saw. Because I haven't answer because everything is new. Not that it's old. Everything is new for us. Tomorrow is new for us. Alteration. It is crime. ታሪኩ ልብ የሚነካ ነው። በተለይ ኮንፊውዝድ ሲል አልቻልኩም። አይነት የገባው ሰው አለ። እንኳን እንግሊዘኛ የባለፈው አማርኛ ራሱ እስካሁን አልገባኝ። ወይ የኔ መመሰጥ ሰው እንደገባው ሰው ወይ አንድ
ስሙ አንደበቱ ነው። አንደበቱ የማይገባ ዛሬ ፕሬዘንት አደረኩት። ልክ እንደዚህ ነው። ፈርስት ኦፍ ኦል ታንክ ዩ ፎር ጊቪንግ ዚስ ሚ ቻንስ የሚል ብቻ ቢጨምርበት ነው። ኧረ ተውኝ፣ አታስጨንቀኝ እንጂ በጣም ሳስብ ያመኝ። እንዴት ነው ተጨንቁ እኮ አስጨነቀን ጋይስ። ይሄ ነገር ልሳን ነው እንዴ? ፈረንጆቹም አይረዱት እኛም አልገባንሽ። ማን ነው ደግሞ ያልተፈጠረ ያሌለ ቃል ሁሉ የሚፈጥረው ነገር ነው። በእንግሊዝኛ ኦን ክሪኤሽን የሚባል ቃል ሰገራይ እናንተ ድምጽ እየቀጠለ አስቸግረ ዘጊ ናት። ፍቅር ጠፋ ገንዘብ መጣ። አሁን 5 ሚሊዮን ብር ሆና ነው። የምር ተጨካክረናል እኮ እውነት። እስቲ ለማንኛውም ይሄን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን። የትም እንዳትሄዱ። ቪዲዮ ላይ እንደምታዩት እንግዲህ 5 ሚሊዮን ብር ሎተሪ ደርሶ ፍቅረኛ ማንኪያ ውጣ ለሕክምና 5 ሚሊዮን ብር ያስፈልጋታል ብትባል ትሰጣታለህ ወይ የሚል ጥያቄ ነውና ወንዶች የጻፉትን አስቂኝ ኮሜንት እናያለን። የትም እንዳትሄዱ። እንቀጥል። ለምን አካፋት ውጣ? ሴት ብሄድ ሴት ትመጣለች። ገንዘብ ብሄድ እኮ ችግር ነው የሚመጣ። ፈጣሪዋን ካመነች በጸበል ትድናለች። ነፍሳቸው የሚያርሙነት። አዎ ሰጣታለሁ። ባልደረሰኝ ብር ደግሞ ከሚስቴ ጋር መጣላት። አንተ በልተህ ነው እውነት። ግን እኮ ዞሮ ዞሮ ቢደርሰኝ ኖር አልሰጥሽም እንደማለት። ኧረ ተውኝ። እናስቢው። የሚስቴን ጎሮሮ አውቋለሁ። ተዋት፣ ምንም አታ አምላኪ። ቆይ ሳይደርሳችሁ እንደዚህ ሆናችሁ ቢደርሳችሁ እንዴት ልት ኖርማል ነው። ታረዋለች። ጋይስ ዘንድሮ ግን ዘመኑ የዝንቦች ሆኗል። በየቦታው ፍትት የሚሉት እነሱ ናቸው። እኛ እኮ አቆም። እስቲ ይህን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን። የትም እንዳትሄዱ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ማለት ይሄ ነው። እኔ አሁን እሺ ማን ነኝ? ሮያል ፍራሽ ነኝ? ካንጋሮ ነኝ? ወይስ ቀስተ ደመና ነኝ? እሺ እኔ ማን ነኝ? እንደዚህ አይነት አስነዋሪ ነገር የገዛ አካሌ ላይ የሚፈጸምብኝ እንዴ? አሁን ይህንን ጉዳይ ራሱ የት ሄጄ ነው አቤት የምለው? ማንን ነው የምከሰው? እንዲህ ጣራስ ደግሞ እኮ ዞር አይሉ። እሺ አሁን እኔ ማንነኝ ምናምን የተመረጠች አይመስልም። እድለኝነት እየተሰማ ማንም አይደለሽም። አንድ የቆሸሽ ሰው ነሽ። እየታጠብን አባይኛ ጣናኛ ዋብሽ። ኧረ ተውኝ። ታጠቡ እውነት እየታጠብን። ክፉ ነሽ። እነሱ ስንት ጊዜ አይተውሻል። ለፕራይቬሲያቸው ሳትጨነቅ ፊታቸውን በአደባባይ ያሰጣል። እየማገጡ ቢሆንስ እንኳን ለዚህ ያበቃሽ። ምክንያቱም የሰው ልጅ ማረፊያ ባጣበት አንቺ የፍቅረኛ ዝንቦች ፔንሲዮን በማለት ይህ በእውነቱ መመረጥ ነው። ምን ነው ቆዩ አዳር ነው እንዴ? ቅናት አስመሰለብሽ።
የበይ ተመልካች አደረግሽ ደግሞ ማርጀትሽን ማመንሽ ራሱ አንድ ነገር እኮ ነው። ትንግርትን የሆነብኝ ነው ያረጃ አንበሳይ ዝሞች ጋይስ የመርካቶ ክፋት ግን አልበዛም። ኒካ የሚል ጫማ ናይክ ነው ብለው አሳምነው ይሸጡላል። ቡም የሚል ጫማ ፑማ ነው ብለው ይሸጡላል። ይሄን ባለ ግሩም ፈገግታ ፈረንጅ እንግዲህ ይሄን የፍራሽ ጨርቅ የባህል ልብስ ነው ብለው ነው እንግዲህ ይሸጡለት። እንደምታዩት አምሮበታል። እስቲ ኮመንት እያነበብን ዘና እንላለን። የትም እንዳትሄዱ። ለከረባት የሚሆን ዳንቴል ነገር አንገቱ ላይ ጣል ቢያደርጉለት ደግሞ በዚህ ፈገግታው ዓለሙ ነው። ረክሳት ጥግ ነው ይሄን ሄር አይደለም ነው። ሰደርያውን አስቀርተውብሻል። ጠይቃቸው። ምስኪን ደግሞ ደስ ብሎታል እኮ ፊቱን ያው። ኧረ ተውኝ። በዚህ ሁኔታማ አዲስ ብሔር በቅርቡ ክሬት መደረጉ የኔ ነው የሚል አይጠፋም። ገና ሳይሆን እንቅልፍ የመጣ ተኛበት አለ። ሰደርያና ሱሪውን ቢጨምር ደግሞ እዛው ነበር እንቅልፍ የሚወስድ ባለበት። አይ ሀበሻ ገና ፌስታል ይሸጡለት ባላለ ፍራሽ አዳሽ እያልክ ዙር፣ ሰፈር ውስጥ ሱሪን ታገኛለህ። ኧረ ተውኝ። ኧረ ጨርቁን እኮ ሸጥኩለት አሰፍቶ ለበሰው እንዴ። ጋይስ እኛ ሀበሾች ማለት እኮ እየሞትን እየሰመጥን የምናሾፍ ምንቀልድ ብቸኛ ህዝቦች እኮ መሬት እየተንቀጠቀጠ መሬት እየተሰነጠቀ የምንቀልድ የምናሾፍ ብቸኛ ህዝቦች ነን። እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን። በመሬት መንቀጥቀጡ ምክንያት በአፋር ክልል የጀመረው የመሬት መሰንጠቅ አሁን እንደምትመለከቱትም አፍሪካን እንደዚህ በምታዩት መልኩ ለሁለት ይሰነጥቃታል። ይህም ታዲያ የኢትዮጵያን ክፍል በራሱ ወደ ሁለት ጎራ የሚከፍለው እንደሆነም ሳይንቲስቶች እየገለጹ ይገኛሉ። እዚህ አፋር ክልል ነው መሰንጠቅ የጀመረው። ይህም ታዲያ ኢስት አፍሪካን ለብቻው አስቀርቶ ሌላኛውን ደግሞ ዌስት አፍሪካ እና ሌሎች ሙሉውን አፍሪካን ይዞም ወደ አሜሪካ ጠርዝ ላይ ሊሄድ እንደሚችል ነው ባለሙያዎች እና በዚህ ዙሪያ ላይ ጥናት እያደረጉ ያሉ ሳይንቲስቶች እየገለጹ የሚገኙትም። ጅማ ወዴት ነው የሚሄደው? እስቲ አፍጥነው፣ ካልሆነ በፍጥነት ሀገር እንቀይር። ወደ አሜሪካ ከሚሄደው ፓርት ነው ማለት ንገረን ቶሎ። ጎበዝ፣ ይሄን ነገር ተባብረን በመቆፈር እናንግስ። እድሌን አውቀዋለሁ። ሁሉንም ከፍሎ እኔን እዚህ ነው የሚያስቀረኝ። በእድሉ ተስፋ የቆረጠ ሰው አሉ። ዲቪውን እንተው። ኧረ ተውኝ። ያለ ዲቪ ከነ ሀገር እንደ መርከብ ተንሳፈ ይርቃ። ዲቪ ምን ይሰራል? ያረዳል። አሁን ቶሎ በል እስኪ በየትኛው በኩል ብንሆን ነው አሜሪካ የምንገባው? ቪዲዮ ስራል እኛ ህዝብ ነን፣ እኛ ሰው ነን። እውነት እናት ሀገር አሜሪካ ከነ ሀገር ይመጣውልሽ። ይርግም ያለ ዲቪ አሜሪካ ገባና ኧረ አሜሪካ የመግባት ፍቅር። ለነገሩ መሬቱም ራሱ ፍላጎታችንን በጽኑ ስላወቅና ስላመነ መሰለኝ እንደዚህ እየተባበረ ነው። ቤቴን ይዤ አሜሪካ የታበት ዴቪ ምን ሆነ ነው? አሜሪካን እንደ ገነት ለሚቆጥር ኢትዮጵያ እንደዚህ አይነት ቪዲዮ ለምታል እስቲ ዴቪን የማያውቅ ሰው አለ ብዬ አላስብም።
ለማንኛውም ቪዲዮ ላይ እንመለስና ከዛ ኮሜንት እናነባለን። ያለሁት አሜሪካ የምሰራውን ስራ ይዞ እንጦጦ እንዳልመስላችሁ ወይ ሱሉልታ ያለሁት አሜሪካ ነው ስራዬ። መንገድ ስለዘጋ ነው ወርጬ ፋስት ወጣሁ ማለት የአሜሪካ ቅጠል ሲንኩሻኩሽ ደስ ሲል ሀገር ቤት ብር ላክ እያሉ ሲያዝጉ የምትሰራው ቪዲዮ ገምቼ ነበር። የሰለጠነ ግንድ ነው በሁለት የምትተቆረጠል። ዛፍ ራሱ አሜሪካ ሲሆን ያሽቀብጣል፣ ወዲያው ተቆረጠ። እኛ ሀገር ቢሆን ግማሽ ቀን ሙሉ በቀጠቀጠ ይቆረጣል። እዛ ሀገር እንጨት አይከብድም ማለት ነው። የሱሉልታው ቢሆን ያስፈሳ ነበር። ተው ግን ውሰደኝና አብሬ ግን ልሸከም ተው። እና ሞጣም ቀን ቀን ይሄን እንደሆነ የሚሰራ ጋይስ ታክሲ ውስጥ እንደዚህ አይነት ነገር አላጋጠመንም ነው የምትሉኝ? እርግጠኛ ነኝ ታክሲ ተጠቃሚ ከሆናችሁ ከአንድም ሁለቴ እንደዚህ አይነት ነገር ያጋጥማችሁ። እስቲ ቪዲዮ ላይ እንመለስና ከዛ ኮሜንት እናነባለን። ከአንቺ አልፎ እኮ እኔን አየኝ። እኔ ራሱ እኔን ነው እንደሚያየው ብዬ ስልኬን ራቅ ማድረግ። እንግዳዬ ነሽ የኔ እንግዳ። የአንቺ እንግዳማ በመስኮት ገብቶልሻል። ወራጋሎ ዞር በይ እንጂ ሸፈንሽ እኮ። የሳራ እሱ ነው ቆይ ስልኩ አብረሽ ፈመስሽ ይመችሽ ማን ኮይኒ በደንብ ላይሽ ነበርኩ አፈጠጠብኝ። ሀበሻ በሰው ህይወት ጣልቃ ሲገባ ቢለቅ ኧረ ተውኝ። ያው ነው ስልኩ የሱ ከሆነ መልሽለት። ሊቀጭ እኮ ነው። ስጪው እንጂ አንጀቱን በላሽ እኮ። ጋይስ ዛሬ ደግሞ ይዤላችሁ የመጣሁት የዘመናችን ምርጧን ሜካፕ ሰሪ። አረ ለምን የክፍለ ዘመናችን እስቲ ቪዲዮን አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ዛሬ ሜካፕ ስሰራ የመጀመሪያ ጊዜ ነው እና እቺን ቆንጆዬ ልጅ ከዚህ በላይ ማሳመራት ይመስላችኋል ወይስ አበላሻታለሁ? በነገራችን ላይ ሜካፕ መማር ከጀመርኩ ገና 1 ሳምንቴ ነውና ይሄ ደግሞ የመጀመሪያ ስሬ ነው። ሜካፕ ተማሪ ስትሆኑ ከሚገጥማችሁ ቻሌንጆች አንዱ ሜካፕ ለመሰራት ፈቃደኛ የሆኑ ሴቶችን ማግኘት ነው። እሷን ስጠይቃት እሺ ስትለኝ በጣም ነበር ደስ ያለኝ። እንግዲህ እንደምታዩት መጨረሻ እንደዚህ ሆኗል። እንዴት አያችሁት?
አድራሻሽን ንገሪን ተሳስተን እንዳንመጣ። ግርግዳ ለራሱ መቼ እንደዚህ ይተባበሩ በርቀት ነው እንዴ ተማርሽ? ወላካሎ አሪፍ ሰርተሻታል እኮ። ቅንድቧን ደግሞ ከጆሮዋ ጋር ብትገጥሚ ያበደል። ከዛ ጆከር መስላክ ወሬውን ተይና አይንሽን ነው ወይስ ጥርስሽን ነው ያወለቀችልሽ? ኧረ ተውኝ። የማሜ እህት ነሽ እንዴ? ማሜን አወቃችሁት? የወንዶቹ ሜካፕ ለሆረር ፊልም ነው እንደ ሰራሻት። ፈራኋት እኮ እንደራስ ጎስት ነው የምትመስለው። በንግግር መፍታት እያለ እንዲህ ማበላለዝ የሆነ ቂምማ አለባት። በቁንጅናዋ ተመቃኝላት ነው እቺ። የዛንዚባር ጠንቋይ ነው ያስመሰልሻል። የህፃን ልጅ ደብተር መሰለሽ። ዛሬ ይቅር በይ።